እናንተ ከባድ ፈተና ነው ለካ ትዕግስትን ያስተምራል። በህይወቴ ከተማርኳቸው እጅግ በጣም አስገራሚ ሁነቶች አንዱ ፈተና ነው። ለካ ትዕግስትን የሚያስተምረው በእውነት ነው። ካልተፈተናችሁ ብዙ ጊዜ ትዕግስትን አትማሩምና እኔ ከፈተና የተማርኩት ምንድነው? ትዕግስት። በቃ ትዕግስት እና ደግሞ በእምነታችሁ ሙሉ እንድትሆኑ በቃ እጅግ በጣም አስተዋይ እንድትሆኑ። አንዳንዴ ዝም ብለን ለካ ከዜሮ ነው ተነስተን መዳረሻችንን ሳናውቅ የምንጓዝ እና ዛሬ በጣም በአእምሮዬ አንድ ነገር ተቀረጸና እሱም ፈተና ነው የሰው ልጅ የሚያጸናው፣ የሰው ልጅ ፎርማል የሚያደርገው። እንደምትመለከቱት በጣም የሚገራርም ግቢ አለ። እንግዲህ በሰው ልጅ የተሰራ አይመስልም በእውነት ፈጣሪ እንግዲህ እሱ ጥበብ ይገርማል በጣም። ያው የምትመለከቱት ነው። ወደ ብስራተ ገብርኤል እየሄድኩኝ ነበርና ጂፒኤስ አብሮቼ እየሄድኩኝ መንገዱ ሁሉ በቃ በጣም እንደዚህ ምንድነው ወጣ ገባ በጣም ሲሆነ አላ አይደለ በዚህ ትሄዳለህ በዛ ትሄዳለህ ጥፍ ያለ ነገር ነው። ያው ለአዲስ ሰው ያስቸግራል። አንዳንድ የሀብታም ግቢ እንደምትመለከቱት ይለያል ነው ማለት ይለያል። ለጎናው ተፈገበት ይላል አቆሎ አገር ቤት እዛ ላይ ታውቃላችሁ። አሁን ከጠዋቱ ኦልሞስት መስራት ነው እና ወደ ብስራተ ገብርኤል እየሄድኩኝ ነው። እስኪ እዛ የማየው ይሆናል እያንዳንዱ ድባብ ማለት ነው። ያው ነጠላ ነገር አልያዝኩም። እስኪ እዛ ካገኘኝ ይገዛሉ። እንግዲህ ዛሬ ገብርኤል ናቸው፣ ሊቀ መላክ ቅዱስ ገብርኤል ነው። እስኪ ዛሬ ክብረ በዓሉ ምን እንደሚመስል አብሬ የማሳያችሁ ይሆናል። አብራችሁን ቆዩ። በጣም ከሰፈሬ ግን ሩቅ ነው። ኦልሞስት አሁን ከ1.6 ኪሎ ሜትር በላይ ነው የተጓዝኩት። ማፑ ያሳየኝ ነው። በጣም ሩቅ ነው በጣም። ቦታውን ስለማላውቀው ያው በማፕ ነው የተጓዝኩ ያለሁት። ትንሽ ያስቸግራል። የአዲስ አበባ ሰው ደግሞ ስትጠይቁት ምናምን ደስተኛ አይደለም፣ ሊነግራችሁ አይፈልግም። በሽተኛ ለመጠየቅ በሽተኞች ባሉበት ቦታ ተገኝቷል። ኢየሱስ ክርስቶስ ቅድም እንደነገርኳችሁ የማያደርገውን አይናገርም፣ የተናገረውን አያስቀርም። በጸጸት እንደው ሞክሮ እኛ አንዳንድ ጊዜ የማናደርገውን እየተናገርን ለሰዎች ተስፋ እየሰጠ ሰዎች እናሸማቅቃለን፣ እናሳዝናቸዋል። ኢየሱስ ክርስቶስ ይናገራል፣ ያደርጋል እና ከትምህርቱ መካከል ቅድም እንዳልኳችሁ ትምህርቱና ተአምራቱ የተያዘው የኢየሱስ ክርስቶስ ተአምራት የሚዳሰስ የሚጨበጥ የሚታይ የሐዋርያት